ይሄን ኮሜንት ያገኘሁትኝ በቀደም የሰራሁት ቪዲዮ ላይ ነው። እንዴት አድርገን ቲክቶክ ላይ የሰራነውን ገንዘብ እንደምናይ ምን ያህል እንደሰራን የሚያሳይ ቪዲዮ ላይ ነው ማለት ነው። ዛሬ ደግሞ እህታችን የጠየቀችን የሰራነውን ገንዘብ እንዴት ነው የምናወጣው ነው ያለችው ማለት ነው። ትልቁ አካውንቴ ላይ ብዙ ቪዲዮ ሰርቻለሁ። ላላያችሁ ሰው ግን ቲክቶክ ላይ የሰራችሁትን ገንዘብ ማውጣት የምትችሉት በፔይፓል ነው። ፔይፓል ደግሞ ኢትዮጵያ የምትኖሩ ከሆነ አይሰራም። እዚህ ሀገር የምትኖሩ ሰዎች ከሆናችሁ ፔይፓል ከፍታችሁ ወደ ፔይፓላችሁ ይገባል። ከዛ ገንዘባችሁ ማውጣት ትችላላችሁ። ኢትዮጵያ የምትኖሩ ሰዎች ከሆናችሁ ግን ቲክቶክ ላይ የሰራችሁትን ገንዘብ ለማውጣት ፔይፓል ያለው ሰው ማወቅ አለባችሁ። አሜሪካ ወይንም ካናዳ ፔይፓል የሚሰራበት አገር ላይ የሚኖር ሰው የምታውቁት ካለ የነሱን ፔይፓል ከቲክቶካችሁ ጋር ኮኔክት ታደርጉና እናንተ የሰራችሁትን ገንዘብ ወደ እነሱ ይገባል ማለት ነው። ከዛ እነሱ አውጥተው ይልኩላችኋል። ውጭ ሀገር ደግሞ የሚኖር ሰው የማታውቁ ሰዎች ካላችሁ ይሄን እንደ ቢዝነስ የሚሰሩ ሰዎች አሉ። የነሱን አካውንት አስገቡና ብራችሁ ወደ እነሱ ይገባላችኋል። ከዛም በኋላ እነሱ አውጥተው የተወሰነ ኮሚሽን ወስደው የቀረውን ገንዘብ ለእናንተ ይልኩላችኋል ማለት ነው። እንደዚህ ነው እንግዲህ ከቲክቶክ የሰራነውን ገንዘብ የምናወጣው ማለት ነው። መልካም ቀን ጋይስ፣ ባይ ባይ።